ቤተሰብ ሳውዲ ያላችሁ የሳውዲ የኢትዮጵያ ኤምባሲ ስልክ ቁጥር የምታውቁ እባካችሁን እዚህ ኮሜንት ስር አስቀምጡ። እንዲሁም ደግሞ ሳውዲ ላይ የፖሊስ ሳውዲ ፖሊስ ቁጥር አስቀምጡ እባካችሁን እዚህ ውስጥ ማለት ነው። የምታውቁ የአደጋ ጊዜ እንትን ስልክ ቁጥር አስቀምጡ እዚህ ኮሜንት ስር እባካችሁን ሳውዲ ያላችሁ እና ደግሞ ሳውዲ ያላችሁ እህቶቼ ፈርሙ ስትባሉ ዝም ብላችሁ አትፈርሙ። ማንበብ የምትችሉ ከሆነ ስለምን እንደምትፈርሙ አንብቡ። ያለበለዚያ አትፈርሙ። ቢሮ የወሰዱ የሚያስፈርሟችሁ ነገር መጀመሪያ እወቁ። ስለምን ነው የምትፈርሙት? አሁን ሳውዲ ላይ ቢሮ ወስደው ያስፈርሙናል፣ ደንወዝ የለም የሚሉ ልጆች በርከት ያሉ ልጆች ይመጣሉ እኔ ጋር በውስጥ ግን እባካችሁን አትፈርሙ። ይኸው 7 ወሯ ነው አንዲት እህቴ ከኢትዮጵያ ከወጣች ሳውዲ ከገባች አሁን ወደ 8ኛ ወሯን ይዛለች። ደንወዝ ተቀብላ አታውቅም። ግን በየወሩ ቢሮ እየወሰዱ ያስፈርሙኛል ነው ያለችው። አሁን ደግሞ የከፋው ነገር ምንድነው? ከነጭራሹ ስልኳ አይሰራም። ልጅቷ ከሚዲያ ጠፍታለች፣ ከኦንላይን የለችም። ምን ላይ ትሁን ምን ያድርጓት ምን ትሁን አላሁ አለም፣ ማንም ያውቅ የለም። ኦኬ የወንድሟን ስልክ ቁጥር ሰታይ ነበረ። ከጠፋው በዚህ ጠይቂ ወንድሜ ጋር እደውላለሁ ወይም ካሱ ታገኛለች ብላይ ነበር። ወንድሟን እንኳን ስጠይቀው ከኢትዮጵያ አልደወለችም ነው እያለ ያለው። ምን እንዳደረጓት አላውቅም፣ አላሁ አለም። ግን ቢሮ ወስደው ፈርሙ ስትባሉ፣ ወረቀት አምጥተው ፈርሙ ስትባሉ አትፈርሙ። በቃ ስለምንድን ነው የሚያስፈርሟችሁ? ደንወዝ ወስዳለች ብለው እንዲያስፈርሟችሁ ይችላሉ። ደንወዝ ሳትቀበሉ ሳታዩት አትፈርሙ። ቢሮ ደግሞ የራሴ ዜጋ ነው ብላችሁ ቢሮ ላይ አትተማመኑ። ቢሮዎች አጋሰስ ናቸው። ባካችሁ የሳውዲ የኢትዮጵያ ኤምባሲ ስልክ ቁጥር የምታውቁ ልጆች እዚህ ኮሜንት ስር አስቀምጡት። የሳውዲ ፖሊስ ስልክ ቁጥር ደግሞ አስቀምጡ ባካችሁ።